ሰላም ውድ ሀገሬ ልጆች እንዴት ናችሁልኝ? ይኸውላችሁ ዛሬ ደግሞ እስኪ ፀጉሬን ቀለም ልቀባው የሚል ሀሳብ ብልጭ አለልኝና የሆነ ፕሮግራም ነበረኝ። ፕሮግራሙ ላይ ደግሞ ፍክት ብዬ መታየት ፈለግኩ እኔ እናንተ እህት እና ይኸውላችሁ ወደ ቤዛ ሳሎን ጠጋ አልኩና እንዴት ትቀብኛለሽ? እንዴት ታሳምርኛለሽ? በውበት ላይ ውበት እስኪ ጨምርልኝ ስላት እሷም አላሳፈረችኝ። የሚውላችሁ እንደዚህ ቆንጆ እያረገች ነው። ወይኔ እዚህ ጋር ስተጣጠቧ ደስ ሲል ስቀባ ይንታወት በቃ በጥንቃቄ ነው። እዚህ ጋር ደግሞ በደንብ ነው ሙልጭ አድርጋ ሽታ አድርጋ ያጠበችኝ። እውነት ኢትዮጵያ እንዳለው ያክል ነው የተሰማኝ። ይሄ ስሜት የተሰማኝ ኢትዮጵያ እያለሁ ብቻ ነበረ። ከአሁን ከ8 ዓመት በፊት በሉት እና በስንት ጊዜ እንደዚህ ታጠብኩኝ በስነ ስርዓት በሰው እጅ ማለት ነው። በጣም ነበረ ደስ የሚለው። እዚህ ጋር እያሳቁኝ እኮ ነው። እንዴት ነው ነገ የምናየው ሲሉኝ ቲክቶክ ላይ በፊልተር አልኳቸው። እዚህ ጋር እንደምታዩት ይሄ በቃ ፊቴ ነው። ጥርሰ ወላቃይን እያያቸው አስታውሲኝ በፊልተር ሲሆን እንዳልጠፋባችሁ እያልኳቸው ነበር። ኤኒዌይስ ተቃጠልኩላችሁ። እኔ ካስክ አልወድም፣ ሙቀት አልወድም። ዱባይ ትዝ አለኝ። እዚህ ጋር ደግሞ ዱባይ ያለው ነበር እንደዚህ ቅጥል የሚያደርገኝ። ፀሐዩ በጣም ነበር የሚያሰቃየኝ የዱባይ ፀሐይ። በተለይ ፀሐይ ሰዓት ሲሆን ውጭና ደጁን አጽጂ ስትለኝ ማዳሜ የስራዋን ስጣትና ይቺ መጥፎ። ኤኒዌይስ የወላችሁ እዚህ ጋር ተቃጥዬ ልጨርስ ነው። አሁን ወደ ማሳመሩ ደረጃ እየሄደች ነው። በቢጎዲን ተጠቀለለ። ወይኔ የወላችሁ ገና ሳይሰራ እንዴት እንደሚያምር ተሰርቶ ደግሞ ናፈቀኝ። ገና ከቢጎዲኑ ስፈታው እንዴት እንደሚያምር የእውነት በጣም ጎበዝ ባለሙያ ናት። በጣም በጥንቃቄ ነው የምትሰራው። እውነት ለመናገር የድግሱ የፕሮግራሙ ዕለት ራሱ በጣም ብዙ ሰዎች ናቸው የዳበሱኝ ማለት ነው። ይሄማ አርቲፊሻል ነው ሰክተሽበት እያሉኝ እና እንደዚህ አድርጋ ቆንጆ እያደረገችን እየሰራችኝ ነው። ሸፊልድ ላይ ነው የምትገኘው። በጣም ጎበዝ ናት፣ ጎበዝ ከምነግራችሁ በላይ። እኔ ለሁለተኛ ጊዜ ነው እሷ እንደዚህ ፀጉሬን ስትሰራኝ። ከዚህ በፊትም ሃይላይት ሰርታኝ ነበር። ይሄ ደግሞ ለየት ይላል እንዴት እንደሚያምር እና እላችኋለሁ ውድ ጓደኞቼ፣ እግዚአብሔር ያክብርልኝ። በጣም ነው የማመሰግንሽ ቤዝዬ፣ የቆንጆ አድርጋኛለች። በስመ አብ። ነገ ደግሞ ሳሉት እንግዲህ ምንቅር ምንቅር እያልኩኝ ልብሴን ለብሼ ጠፍሬ ምናምን ተሰራርቼ እንዴት እንደሚያምርብኝ ሳሉት እንግዲህ አያችሁት። የእውነት በጣም ነው የሚያምረው በጣም። ይሄ ሁላችሁ ውዶች እዚህ ጋር ደግሞ ብድ ብድ እያልኩ ነው። ከፕሮግራም እየተመለስኩኝ ነበረ። ሽፎን ለብሼ የእውነት በጣም ነው የወደድኩት። ይሄንን ፀጉር ከለሩ ራሱ ከፊቴ ጋር ይሄዳል። በጣም ነው ያማረብሽ ያሉኝ በጣም ብዙ ሰዎች አድንቀውኛል። እውነት ለመናገር ታጠቢው ራሱ አልደበረኝም። አያችሁት በፍሪዝ መልኩ እዚህ ጋር በደንብ አልደረቀም ፀጉሬ። በእርግጥ ግን ታጠቢው ራሱ አልደበረኝም። በጣም ወድጀዋለሁ። ለሁላችሁም ስለምትከታተሉኝ፣ ስለምታከብሩኝ፣ ላይክ ስለምታረጉልኝ፣ ስለ ሁሉም ነገር ከልብ አመሰግናለሁ። እግዚአብሔር ያክብርልኝ፣ ኑሩልኝ። መልካም ጥሩ ስራዎችን ሰርቼ ደግሞ እንደማስደስታችሁ ተስፋ አደርጋለሁ። ወደፊት ያው ልጆች ሲያድጉ ማለት ነው። ባይ ባይ።